ኢትዮጵያ ቢትኮይን ልትገዛ ነው። አፍሪካን ኢንተለጀንስ እንደዘገበው ኢትዮጵያ ቢያንስ ካላት የውጭ ምንዛሬ ውስጥ 10% የሚሆነውን ቢትኮይን ለመግዛት ልታውለው እንዳሰበችና ለዚህም ጥናት እንደተጀመረ ይፋ አድርጓል። ለዘገባው ከሆነ ኢትዮጵያ እዚህ ውሳኔ ላይ ልደርስ የቻለችው የአሜሪካው ዶናልድ ትራምፕ አሜሪካ የራሷ የቢትኮይን ሪዘርቭ ሊኖራት ይገባል ማለታቸውን ተከትሎ ነው። ከ2 እና 3 ዓመት በፊት ኢትዮጵያ የህዳሴውን ግድብ የምታመነጨውን ኃይል ቢትኮይን ማይን ለማድረግ እንድትጠቀምበት ራሷ እንደ ሀገር ቢትኮይን ማይን እንድታደርግ የተለያዩ ሙቭመንቶች ነበሩ። እነሱ የተሳኩ አይመስለኝም። የተለያዩ ማይን የሚያደርጉ ካምፓኒዎች ግን ኢትዮጵያ ውስጥ ገብተው እየሰሩና ከ3 ወር በፊት እንደወጣው ዘገባ ደግሞ ከሆነ ከዚህ ከቢትኮይን ማይኒንግ ኢትዮጵያ በ10 ወራት ብቻ ከ55 ሚሊዮን ዶላር በላይ እንዳገኘች ተገልጿል። እናንተ ምን ትላላችሁ? ኢትዮጵያ ቢትኮይን ገዝታ ማስቀመጥ አለባት ትላላችሁ ወይስ ራሷ ማይን ታርግ ኦር ደግሞ ሌሎች ማይን እንዲያደርጉ ፈቅዳ ከዛ ላይ ታክስ እና የኤሌክትሪክ ገቢ ብትሰበስብ ይሻላል ትላላችሁ?